ቤት ውስጥ ሽሮ እያጠጣት ሊኖር ነው። የዛሬ እንግዳችን አዳሙን ትልቅ ሰው ነው። ሴጣን የኛ ጠላት ነው። እሱን ውደድ እያለ ዮጊ ስታየ ትንሽ ወጣ ያለ ነው። ዮዋኪን ማለት ነው ማለት እግዚአብሔር ያጸና። ደሃና ሀብታም የሚለየው በምንድን ነው? ደሃ ገንዘብ የለው ጤና የለው። ደሃ ጤና የለውም። 99 በመቶ ሀብታም ነው። እንደው ምን የሳስበው ጤና የሌለው እንዴት ያገኘውን ይቀበቅባል። ኮሌስትሮሉ፣ ቅባቱ፣ ጮማው ምን ተከማችቶ እሱ ይሻላል። ቢያንስ በልቶ ነው የታመመው። ስጋ በልቶ ከብስና ጎመን በልቶ በጤና ብሏል እኮ አበሻ። እንደው ደሃ ሆኖ በጤና መኖር አይሻልም? ባለትዳር ማለት ነው ማለት ነው። ያገባ ጥሩ ባል የሚባለው ምን አይነት ነው? አምሽቶ ማይገባ እሺ፣ እሱ እየተዝናና እየሰከረ አንድ ሁለት እያልኩ ነው እያለ የሚመጣለን። አንድ ሁለት ማለት ቁጥር እያጠና ነው ማታ አይደለ? አንድ ሁለት ጠጥቼ እመጣለሁ ብሎ 12 ጊዜ ጠጥቶ ይመጣል። እንደዛ የሚያደርግ ሰው ግን አለ ግጥም አድርጎ ኢትዮጵያ ውስጥ ሁሉም ሀገር አለ። መፍትሄው ምንድን ነው ታዲያ? ቃላቸው መጠበቅ። አንድ ሁለት ጠጥቼ እመጣለሁ ብሎ አንድ ሁለት ጠጥቶ መምጣት። አንድ ሴት ጥሩ የትዳር አጋር ነች የምትባለው ምን ስታሟላ ነው? ስነ ስርዓት ስታሟላ፣ መጀመሪያ ምን ማለት ነው? ነገረኛ ለመሆን፣ ሁለተኛ የቤቱን ገበና መሸፈን። አሁን ለምሳሌ 8 ገመና ምንድን ነው? የቤት የሆነ መጥፎ ነገሮች ሲፈጠር ቤት ውስጥ እሱ ገመና ይባላል። በአንዴ እኮ እየተጣላች ሄሎ ከባለ ጋር ትጣልቻለሁ እያለች እንደገና ስጣላለች ሚስት ሆናለች። ታዲያ አንድ ወንድ ትዳር ከመመስረቱ በፊት ምን ምን ማሟላት አለበት? መጀመሪያ በጊዜ መግባት ዋናው ነው። እሺ፣ ሁለተኛ ስራ የሚሰራ። አሁን ስራ ከሌለው ሁለቱም ቤት ውስጥ ቁጭ ብለው ምን ይሰራሉ? ሚስትየው ማስትሬትና ዲግሪ፣ ባልየው ከአስርን ያቋርጠው። እሱ ቤት ውስጥ በስነ ስርዓት ቤት እያጸዳ ምግብ እየሰራ ልጆቹን እየተንከባከበ እሷ ውጭ ሰርታ በምታመጣው ገንዘብ ቢኖሩ ችግር አለው? ያ ማለት እኮ ጾታ ተቀያየሩ ማለት ነው። ስራ መቀያየር ጾታ መቀያየር ነው። ወንድ እንጀራ ይጋግራል። ስጋግረው ሳጎ ነው። አላየኝም? ሳሾ ነው አይቻለሁ። እና ያን የመሰለ አበባ የመሰለ እንጀራ አይተህ ወንድ እንዴት እንጀራ ይጋግራል ትለኛለህ? አበባ አበባ እንዴት አንድ ብቻ ነው በስነ ስርዓት የጋገርከው? ወንድ ልጅ አሁን ለማግባት ምንድነው ማሟላት ያለበት አልከኝ? አንደኛው አምሽተህ እንዳገባ፣ ሁለተኛ ስራ፣ ሶስተኛ ጸባይ። ምን ማለት ነው ጸባይ? ትልቅ ሰው ስለሆነ ብቻ የግድ ቤቱ የኔ ብቻ ነው ሳይሆን አገባኝ ማለት አለበት እንዴ? የለበትም። ስለዚህ ምን አይነት ሰው መሆን አለበት? መኪናና ቤትስ ማሟላት የለበትም? ቤት ከኖረ አሪፍ ነው። መኪና ባያሟላም ችግር የለም። አዲስ አበባ ኑሮ ኢትዮጵያ ውስጥ እኮ 95 በመቶ ተከራይ ነው። ገንዘብ ግድ ነው ትዳር ለመመስረት? እንዴ በደንብ ነው። ዋናው ፍቅሩ ነው። አረ የተራበስ ከ3 ቀን በኋላ ህይወቱ አለፈ ይባላል። ሁለቱም ካልተፋቀሩ አይሆንም ትዳር። አባቶቻችን ሳይተዋወቁ የተጋቡ። ሳይተዋወቁ ከተጋቡ አሁን ሽምግልና ሲላ በምን ታስተዳድራታለህ? ምኗን ታውቋለህ ቢባል ምን ሊመልስ ነው? ቆይ አንዴ። ሽምግልና ላይ ደግሞ ይጠየቃል በደንብ። እና ታዲያ እዛ ኪራይ ቤት ውስጥ ሽሮ እያጠጣት ሊኖር ነው? ቆንጆ ማለት ነው ማለት የሚያምር ሰው። ከሴት ቆንጆ የምትባለው ምን አይነት አመል ያላት ሴት? ከወንድ ሰው አንደኛ ይሄ ክብሩን ሜዳ ላይ ማጠል። ክብር ደግሞ ሜዳ ላይ ይጣላል እንዴ? ለሊት 3 ሰዓት እየጮክ አቻና በር እየደበደብ ነይ ቁልፍ ስጭኝ። አንተ አሁን 8 ዓመት ነው። ማሚ ወድ ውስጥ ስንት ጊዜ ነው የቆየው? 20 ዓመት ቆይታል? 9 ዓመት ተወኝ እስቲ። አባት መፈራት ነው ያለበት በልጆቹ ወይስ መወደድ? መፈራትም መወደድም ያስፈልጓል። ለምን? እነሱ እየወደዱ ካልተፈራ ቢቆጣቸው እንኳን አይሰሙም። እሺ፣ እሱ እየተፈራ ባይወዱ ደግሞ ሁሌ አባታቸውን ይጠሉታል። እናትህ ቤት ውስጥ በጭራሽ እንድትነካ የማትፈቅድልህ ነገር ምንድን ነው? ስልኳን። ለምንድን ነው? ስልኩ የተበላሸ ስለሆነ ድሮ ቲክቶክ እየሰራንበት ነበር። እሺ። እና አጋጣሚ ተሰረቀ። የት ነው? እሺ። ጓደኛዋ ሌላ የተበላሸ ስልክ ሰጣት። ይሰራል። እሺ። ሳር ላይ ከወደቀ ስክሪን ይፈሳል። እንቁላል የሚያዝ ስልክ። እሱን ሳላስፈቅዷት ከለካውኝ ሰማይና ምድር ደባለቀ። ግን አንተ ነክተህ አታውቅም? አንዳንድ ጊዜ ነካል። አታይም? ሰው ብታይስ? ጸጥታ ይለኝ ስለሆነ አሁን ታዲያ ፊቷ ትናገራለህ። ገንዘብ ብታገኝ በቅድሚያ ለቤተሰቦች ማድረግ የምትፈልገው ምንድን ነው? ከዕዳ ማውጣት ማለትማ ከሰው የተበደሩት እንዳለ ክፍልፍል። ከምን ተበድረዋል? ከሱቅም ከሰውም አለ። ለምን? ሰው ሲቸግረው ነው የሚበደር።
ምን ያክል ይሆናል አላውቅም። ስለዚህ ብር ካገኘ ሄደ እናትን ምን እንደምትላት የሚያስፈልጋቸውን ብር ሰጣና እዳሽን ክፈይ ይላታለሁ። እሷ ግን ብሩን አጥፍታው ሳትከፍል እንደገና እዳ አለብኝ ብትልስ አታረገውም። የቤት ኪራይ ስንት ነው የምትከፍሉት? 10,000 በቅርቡ 12። ማን ያለው እንደዛ? አከራይ። 12,000 ውድ ነው ርካሽ? ለአንተ ርካሽ ሊሆንልህ ይችላል። ለእኛ 12,000 ብር 12 ሚሊዮን። ኧረ ሎጂ እንዴት ነው? ኦፕን ኪችን ነው? ባለ ስንት መኝታ ነው? ምን አይነት ቤት ነው? መኝታው 2 ነው። እሺ። 1 ክፍል ሳሎን። ኮንዶሚኒየም ነው አይደለም? ምድር ኪችን አለው። ዘንድሮ እኮ ቤት መከራየት ምርምር ሆኗል ይላሉ አንዳንድ ሰዎች። ደላላው ይደውልና ማን ነው የምስራች ዘመናዊ ስቱዲዮ አግኝቼልሃለሁ ኦፕን ኪችን ሲል አንተ በፈረንጅ ፊልም ያየው ይመስላል። እዛ ስትሄድ ግን ሽንኩርት እየከተፍክ ቲቪ ማየት ብቻ ሳይሆን አልጋ ላይ ተኝተ በጣት ወጥ ማማሰል ትችላለህ ማለት ነው። ጣት ስላልቴ ታክሲ ውስጥ ገብተህ ወንድሜ ምን ተቀብተህ ነው ይላል። ምን ትላለህ? ነጭ ሽንኩርት። ከቤታችሁ አንተ መቀየር የምትፈልገው ነገር ምንድን ነው? አልጋ። ሳልጨርስ አየር ላይ ምን ያክል አማረዋል እንዴ? አልጋው ለምንድን ነው መቀየር? ተሰብሮል ቁጭ ብሏል። ኧረ ተው። አዎ መሬት ላይ ነው የምተኛው ሳሎን። ወንድምህ አለ? የለኝም። ብቸኛ ልጅ ነህ? ከማን ጋር ነው የምትኖሩት? አሁን ከእናቴና ከአያቴ ጋር። ለ3 ነው የምተኙት አልጋ ላይ? አዎ። እና ለ3 ነው የሰበራችሁ? አያቴ ግብዳ ናቸው ስገምት። በጣም በቅርቡ 94 ይሆናል በኪሎ። የእሳቸው ሰውነት ሊሆን ይችላል አልጋው መሰበር እንደ ምክንያት የሚጠቀሰው አይደለም። ባለፈው ለታ ድግስ ነበረብን። እሺ። ብዙ ሆነን አልጋ ላይ ተኝተን ጌም እየጫወትን ነበር። እሺ። እንደ ድንገት ስብር አላለም። እሺ። ቂጤ ደነዘዘ። አከራዮች አሁን ላይ ደግ ናቸው ወይስ ጨካኝ እየሆኑ ነው ወይስ እንዴት ነው? ኑሮ እያጨከናቸው ነው። አዎ ድሮ ምስኪን የነበረው አከራይ አሁን በኑሮ ጨካኝ ነው። ከጊዜው አንድ ቀን ካሳለፍ ከቤት ይወጣልኝ አልፈልግም ይላል። ለሌላ ሰው እስከሚያከራዩ ደላላ እስከሚያዩ 3-4 ቀን ከሚንገላታ እኔም ቢታገሰኝ አይሻልም? 3-4 ቀን ኑሮ ያጨከነው ሰው እንደዚህ ነው። ቪዲዮ ኤዲቲንግ አዎ ለ1 ዓመት አስተምረናል። አሁን የመጨረሻው ዙር ነው። ምዝገባው የሚያበቃው ታህሳስ 20 ነው። አስባችሁ ያመነታችሁ ወስኑ። በ0975 516360 በአሁኑ ሰዓት 5,000 ብር ምን ይገዛል? ጫማ ወይስ በግ? በግ ሊገዛ ይችላል። በግ 5,000 ብር የለም? የለም። ከስንት ጀምሮ ነው? ከ7። ሱቅ ቢኖርህ ምን መሸጥ ትፈልጋለህ? ፈርኒቸር። ምን ለምሳሌ ፈርኒቸር? ሶፋ ምናምን። አልጋ ትወዳለህ? ወዲጆ አይደለም ገንዘቡ ነው ናፍቆኝ ነው። ጥሩ ገንዘብ ያመጣል አልጋና ሶፋ። ከኳስ ተጫዋች በላይ አይበልጥ። ኧረ ተው። ዳው እስከ ስንት? በወር እኮ 50 ቢሊዮን ፓውንድ ነው የሚከፈላቸው። ኧረ ተው 50 ቢሊዮንን አታውቀውም ማለት ነው። እንዴት? ቢሊዮን በጣም ብዙ ለእናንተ እኮ ነው። ሲመነዘር ነው የሚበዛው። አዎ። የባንክ ስራ አስኪያጅ ብትሆን መጀመሪያ ብር ለማን ነው ብድር የምትፈቅደው? መጀመሪያ ለመጣልኝ ተሰናጋጅ እንጂ እኔ እኮ ለእናቴ የምትል መስሎኝ ነበር። የኔን ገንዘብ አይደለ እንዴ የምትጠቀሙ? ለምንድን ነው ለእሷ ማበድረው? ባንኩ ውስጥ ያለው ብር እኮ ያንተ እኮ አይደል፣ የህዝብ ብር ነው። እሱ መንካት አትችልም። እሱ እኔ እኮ ስራ አስኪያጅ ነኝ የባንኩ። እና ደሞዝ እኮ ነው የሚከፈል። ደሞዝ ይከፈለኛል እንዴ? እና ታዲያ ከየት አመጣለህ? እና ዝም ብለህ እያፈስክ ልትሄድ? ኧረ ገንዳ ሰራ። የምን ገንዳ? የብር። ከዛስ? ከዛም በኋላ እንቅልፍ የምተኛው የብር ገንዳ ውስጥ ነው። አልጋ ላይ ብተኛና የብር ገንዳ ላይ ልዩነቱ ምንድን ነው? አልጋ ሊሰበር ይችላል። መሬት ላይ ነው የምተኛው ሳሎን። ብር ይመቻል። ለወደፊቱ ምን አይነት ቤተሰብ ቢኖር ደስ ይላል? ሰላም ያለው ቤተሰብ። ስንት አይነት ዳኛ ታውቃለህ? የፍርድ ቤት ዳኛ አለ፣ የኳስ ዳኛ አለ፣ የሰዎች ሁሉ ዳኛ አለ። እዛ የት ላይ ነው? ዜና ታያለህ? አብዛኛው ጊዜ ላይ አልፎ አልፎ ዜና ላይ ጦርነት ምናምን ዜና አይተታውቃለህ? በደንብ ነው። በደንብ ነው። ዩክሬንና ሀማስ እንደተጣሉ እኮ 10 ዓመት ሆናቸው። ዩክሬንና ሀማስ? አዎ። የት አገናኛቸው? ቆይ አያንን ጠይቃት። ሄይ ጀመናይ። Hello. What can I help you with today? ዩክሬንና ሀማስ ይዋጋሉ እንዴ? ዩክሬን እና ሀማስ በቀጥታ አይዋጉም። ግልጽ ነው አሁን? አዎ የኔ እናት አመሰግናለሁ። ይኸው በማስረጃ። ስለዚህ ዩክሬንና ሀማስ አይደለም። የእርስ በርስ ጦርነት ማለት ምንድን ነው? አንድ ከተማ ከአንድ ከተማ ጋር ሲጋጭ ነው። ሰው እንዴት አንድ ሀገር እየኖረ አንድ ውሃ ጠጥቶ አንድ አየር ተንፍሶ አንድ እሸት ዘርቶ በልቶ እንዴት እርስ በርስ ይዋጋል? እንዴት እርስ በርስ ይገዳደላል? ሰይጣን አሳስተውስ እንዳይሳሳት ደግሞ በየቀኑ የሚመክረው የሚያስተምረው የእግዚአብሔር ቃል